አከም ጅርቱ እንደምን አላችሁ በዛሬው የአፋን ኦሮሞ ትምህርት ክፍላችን ተውላጠ ስም በእንግሊዘኛውም ፕሮናውንስ የምንላቸው እንመለከታለን። ተውላጠ ስሞች በአረፍተ ነገር ምስረታ ውስጥ የተለያዩ ስሞችን የቦታ፣ የሰው፣ የእንስሳት የመሳሰሉትን በመተካት በአረፍተ ነገር ውስጥ የሚገቡ ናቸው። በአፋን ኦሮሞ ውስጥ የምንጠቀማቸው ተውላጠ ስሞች በባለቤትነት ወይንም በተሳቢነት በእንግሊዘኛውም በሳብጀክት ወይንም በኦብጀክት መልክ ሊገቡ ይችላሉ። በመጀመሪያ በአረፍተ ነገር ባለቤትነት የሚገቡትን ተውላጠ ስሞች እንመለከታለን። እኔ ለማለት በአፋን ኦሮሞ አኒ እንላለን። እኛ ለማለት ኑቲ ወይንም ኑይ። አንቺ አንተ ለማለት አቲ። እናንተ ለማለት ኢሲን። እሷ ለማለት ኢሼን። እሱ ለማለት ኢኒ። እነሱ ለማለት ኢሳን የሚሉትን ተውላጠ ስሞች እንጠቀማለን። ኢሲን እና ኢሳን የሚባሉት ተውላጠ ስሞች ለአረጋውያን፣ ለአክብሮት እንዲሁም ለአንቱታ የምንጠቀማቸው ተውላጠ ስሞች ናቸው። ሌላው የተውላጠ ስም አይነት በአረፍተ ነገር ውስጥ በተሳቢነት ማለትም በእንግሊዘኛው ኦብጀክት በማለት የምንጠራው ሲሆን በዛ ውስጥ የሚገቡት ተውላጠ ስሞች ደግሞ እኔ ለማለት አና ወይንም ና፣ እኛ ለማለት ኑ፣ አንቺ አንተ ለማለት ሲ፣ እርሶ ለማለት ኢሲን፣ እሷ ለማለት ኢሼ፣ እሱ ለማለት ኢሳ፣ እነሱን ለማለት ኢሳኒ የሚሉትን ተውላጠ ስሞች እንጠቀማለን ማለት ነው። እነዚህ ተውላጠ ስሞች በአረፍተ ነገር ውስጥ በሚገቡበት ጊዜ የተለያዩ ምሳሌዎችን እንመለከታለን። እሷ እሱን ትወደዋለች ለማለት ኢሼን ኢሰጃለቲ ወይንም ኢሼን ኢሰኒ ጃለቲ እንላለን። አሁን በዚህ ምሳሌ ውስጥ እሷ ባለቤት ሲሆን እሱን ደግሞ ተሳቢ ሆኖ ያገለግላል። ስለዚህ ኢሼ እና ኢሳ የሚሉትን ተውላጠ ስሞች ተጠቅመናል ማለት ነው። ሌሎች ተመሳሳይ ምሳሌዎችን ለማየት ያህል እሱ እሷን ይወዳታል ለማለት ኢኒ ኢሼ ጃለታ ወይንም ኢኒ ኢሼኒ ጃለታ። እኛ እሱን ነው የምንገዛው ለማለት ኑቲ ኢሰቢና። አንተ እኔን ትሰማኛለህ ወይንም አንቺ እኔን ትሰሚኛለሽ ለማለት አቲነ ደጌሳ እንላለን ማለት ነው። ከዚህ በመቀጠል ባለቤት አመልካች ተውላጠ ስሞችን እንመለከታለን። እነዚህም በተለያዩ አረፍተ ነገሮች ውስጥ ባለቤትነትን ለማመልከት የምንጠቀማቸው ናቸው። የኔ ለማለት ኮ ወይንም ኪያ፣ የኛ ለማለት ኬኛ፣ ያንተ ለማለት ኬ፣ የናንተ ለማለት ኬሳን፣ የሱ ለማለት ከንኢሳ፣ የሷ ለማለት ከንኢሼ፣ የነሱ ለማለት ከንኢሳኒ የሚሉትን ተውላጠ ስሞች እንጠቀማለን ማለት ነው። በምሳሌ ውስጥ በምንመለከትበት ጊዜ የኔ ጫማ ለማለት ኮጴኮ ወይንም ኮጴ ከንኮ እንላለን። የኛ ሀገር ለማለት ብይ ኬኛ ወይንም ብይ ከንኬኛ እንላለን። አንተስ አንቺስ የሚለውን ጥያቄ ለመፍጠር ደግሞ አቲሆ እንላለን። ያንተስ ያንቺስ ለማለት ደግሞ ኬሆ ወይንም ከንኬሆ ብለን እንጠይቃለን ማለት ነው። እኔም የሚለውን ቃል ለመፍጠር አኒስ፣ እሷም ለማለት ኢሼኒስ፣ እነሱም ለማለት ኢሳኒስ የሚሉትን ቃላቶችን እንፈጥራለን ማለት ነው። በመቀጠል መጠይቅ ተውላጠ ስም የሚሉትን እንመለከታለን። እነዚህ ተውላጠ ስሞች በእንግሊዘኛው WH questions የምንላቸውን ለመፍጠር ጥያቄ ውስጥ የሚገቡ ተውላጠ ስሞችን ለመፍጠር የሚያገለግሉ ናቸው። በዚህም ከየት ለማለት ኤሳ፣ ማን ለማለት ኤኙ፣ የማን ለማለት ከንኤኙ፣ ስንት ለማለት ሜቃ፣ የትኛው ለማለት ከሚ ወይንም ከም፣ ምን ለማለት ማል ወይንም ማሊ፣ ለምን ለማለት ማሊፍ ወይንም ማሊፊ፣ እንዴት ለማለት አከም ወይንም አከሚ፣ መቼ ለማለት ዮም፣ የት ለማለት ኤሳ የሚሉትን ቃላቶች እንጠቀማለን ማለት ነው። እነዚህን ተውላጠ ስሞች በአረፍተ ነገር ውስጥ አስገብተን ምሳሌዎችን እንመለከታለን። ከየት መጣ ወይም ከየት መጣሽ ለማለት ኤሰ ዱፍቴ፣
የት ነው ሀገር ወይንም የት ነው ሀገርሽ ለማለት ቢይኬኤሳ። ዜግነትሽ ምንድነው ለማለት ለሙማን ኬማሊ። ስራሽ ምንድነው ለማለት ሆጂን ኬማል። ስንት ዓመትሽ ነው ለማለት ኡሙሪን ኬሜቃ። ለምን ወደዚህ መጣሽ ለማለት ማሊፍ አሲድ ኡፍቴ። እንግዲህ ተውላጠ ስሞች እስካሁን ያየናቸውን ይመስላሉ። እንግዲህ ማንኛውም ጥያቄ ወይንም አስተያየት ካሉት kakucollective@gmail.com በሚለው የሜል አድራሻችን መላክ ይችላሉ። በተጨማሪም በተለያዩ የሶሻል ሚዲያ አካውንቶቻችን በቴሌግራም፣ በኢንስታግራም፣ በፌስቡክ፣ በትዊተር @kakuofficial በሚለው አድራሻችን በመጠቀም የተለያዩ ሐሳቦችን፣ ጥያቄዎችን መጠየቅ ይቻላል። እናመሰግናለን። ገለቶማ